ስንቶቻችሁ ናችሁ ፌስለስ ዩቲዩብ ቻናል ጀምራችሁ ግን ምን እንደምትሰሩ ግራ ይገባል? ታዲያ በዚህ ቪዲዮ ቀለል ያሉ 10 ፌስለስ ዩቲዩብ ቻናሎችን አመጣለሁ። ታዲያ ይህን ቪዲዮ እስከ መጨረሻው ድረስ የምትከታተሉ ከሆነ ብዙ የምትጠቀሙበት ነገር ልታገኙ ይችላሉ። ስለዚህ ወደ ቪዲዮ ነው። አንደኛ አኒማል ቻናልስ ወይንም የእንስሳት ቻናል። በዚህ ቻናል ብዙ ሰዎች ገንዘብ ሜክ እያደረጉ ይገኛሉ። ለምሳሌ አንድ የውጭ ሀገር ዩቲዩብ ብናይ ቪአርኤል ቢ የሚለው ሲሆን ከ2.1 ሚሊዮን በላይ ሰብስክራይበርስ አሉ። ታዲያ ምን ትጠብቃለህ? እሺ ሁለተኛው ደግሞ ኩዊዝ ቻናል። ይህ በጣም ቀለል ያለ ቻናል ሰው ድምጻችንን ራሱ እንደዚህ ሪከርድ የምናደርገው ድምጽ አያስፈልግም። ቆንጆ ባክግራውንድ ሚውዚክ፣ ቆንጆ ቴክስት ኤዲት፣ ሌላ ምንም አያስፈልገንም ማለት ነው። ሶስተኛው ደግሞ ሳይኮሎጂ ቻናል። ይሄ በጣም የሚመቸኝ ሚስ ቲክቶክ ላይ ነው አብዛኛው የማገኛቸው። በዚህ ወር የተወለደ እንደዚህ ባህሪ ያለው እንደዚህና ስለ ሳይኮሎጂ ትንሽ የምታውቁ ከሆነ ይሄን መስራት ትችላላችሁ። አራተኛውና ቆንጆ ወይንም ምርጡ ዋነኛው ኒውስ ወይንም ዜና ነው። ዜና ሁልጊዜ አዳዲስ ነገሮች ስለሚወጡ እናንተ የፈለጋችሁትን ኒሽ መርጣችሁ መስራት። በቃ በየቀኑ ኮንቴንት አታጡ፣ የምትናገሩት ነገር ስለማታጡ በጣም ምርጥ ነው። አምስተኛው ደግሞ ትሩ ክራይም ስቶሪ፣ እውነተኛ የወንጀል ታሪኮች። ይሄ በቃ በውጭ ሀገር የተሰሩ እውነተኛ የወንጀል ታሪኮችን ወደኛ ሀገር መጣ። ለምሳሌ ጀለስን ብናይ እሱ በጣም የሚመቸው ሰው የሚሰራቸው ቪዲዮዎች ራሱ በጣም ነው ደስ የሚሉ። እንደዚህ ነው ቪዲዮ መስራት ትችላላችሁ። እሱ ፊቱን እያሳየ ነው፣ ግን እናንተ ፊታችሁን ሳታሳዩ መስራት ትችላላችሁ ማለት ነው። ስድስተኛው ደግሞ ፊልም ሪቪው። ይሄ የፊልም ክለሳ ማለት ትችላላችሁ። ያያችሁትን ፊልም በአማርኛና አጠር ባለች መንገድ ኤዲት በማድረግ ማቅረብ ብቻ። አቤት ቅለቱ! ለዚህ ደግሞ መነሻሻ ከፈለጋችሁ ሁሉ ቲዩብ የሚላለ እሱን መከታተል ትችላላችሁ። ሰባተኛ ደግሞ አስፈሪ ነገሮችን መናገር። ታዲያ ለምሳሌ አቤል ብርሃኑ በፊት የሚሰራቸው እንዲሆን ስናይ አስፈሪ ነገሮችን የሚናገሩ እንደዚህ ሀገር እጅ እንደዚህ ነው መንፈሳዊ የጠንቋይ ቤት ቀረበ። ስለዚህ ሰዎች በሚወዱትና በሚፈሩት ነገር ይሳባሉ። ስለዚህ አስፈሪ ኒሾች ላይ አተኩራችሁ ብትሰሩ ጥሩ ሰብስክራይበር ሊኖራችሁ ይችላል። ምንም ማድረግ አይቻልም። ስምንተኛ ደግሞ ቱቶሪያል ቻናል ነው። በኢትዮጵያ ብዙ አስተማሪ ቪዲዮዎች አሉ። እኔ ራሱ አንዳንዴ ፈተና ሲደርስ ዩቲዩብ ላይ ገብቼ ነው ሰርች እያደረኩኝ የማጠናው። ታዲያ ትንሽ የማስጠናት ልምድ ካላችሁ ይሄንን ኒሽ መጠቀም ትችላላችሁ። ዘጠነኛ ደግሞ የኤዲቲንግ ቲፕ። በዚህ ቪዲዮ አቤኔዘርን መመልከት ትችላላችሁ። አቤኔዘር የሚሰራቸው ቪዲዮዎች ስለ ቴክስት በቃ የተለያዩ ቪዲዮዎችን የምታውቁትን የኤዲት ታገኙበታላችሁ ማለት ነው። አስረኛና የመጨረሻው ኮሜንት ሪቪው። እኔ ነኝ ያወጣሁት ይሄን ስም። ታዲያ ይሄ ምንድነው ስንል ታዋቂ ቲክቶክ ዩቲዩበሮች በሚሰሩት ቪዲዮ ላይ ሰዎች ገብተው የሚጽፉላቸው ኮሜንት አሉ። ታዲያ እነዛን ኮሜንቶች ለምሳሌ ይሄን ነገር ሰራልን የሚሉትን ኮሜንት በመሄድ እናንተ ተንበኔላችሁ ላይ የነሱ ፎቶ ታስገባላችሁ። እነሱ የፈለጉትን ነገር ትሰራላችሁ ማለት ነው። ከዛ እነሱ ብቻ የፈለጉትን ነገር ግን ያገኛል። ታዲያ ይሄን ቻናል እስከ መጨረሻው ድረስ ከተከታተልክ ቪዲዮን ሙሉ ከጨረስ አንተ ዩቲዩብ መጀመር ትፈልጋለህ ማለት ነው። ቀጣይ ደግሞ በኢንሹት ምርጥ የኤዲቲንግ ቲፖችን ይዤ እመጣለሁ። እስከ ሳምንት መልካም ሳምንት። ማድረግህን አረሳም፣ ሰብስክራይብም አድርጋል። ያው ስለምታደርግ ነው ያልጠየቁ። ቻው